ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን አብርሃም ያለበት ሁኔታ መቋጫን እያገኘ ያለ ይመስላል። በትናንትናው ዕለት እንግዲህ ከዚህ ቀደም በጣም በተደጋጋሚ ሳጋራችሁ እንደነበረው ሄርሜላም ሆነች ጊዜ በጣም ብዙ መረጃዎችን እያገኙና እያነፈነፉ እንደነበረ አጋርቻችሁ ነበረ። ሄርሜላም ለአብርሃም እንግዲህ ከዚህ ቀደም የነበሩትን ቪዲዮዎች ከተመለከታችሁ በጣም ብዙ መረጃዎችን አዘጋጅታ ለማሳየት እየሄደች ያለችበት መንገዶችና ሁኔታዎችም እንዳሉ ቀጣይ ተጠያቂዋም እሷ እንደሆነችና ከአብርሃም ጋር በዚህ ጉዳይ ላይ ማብራሪያ የምትሰጠው እሷ በነበረችበት ሁኔታዎች ላይ በዝርዝር የነገርኳችሁ ያቀሯችሁ መረጃዎች አሉ። እሱንም እንግዲህ ከዚህ በፊት በነበሩት ቪዲዮዎች ላይ ሼር አድርጊያችሁ ነበረ። ውድ ቤተሰቦቼ እንግዲህ አሁን አቤል ከዚህ በፊት የነበረበት ሁኔታና የት ገባ በጣም ብዙዎቻችሁም በዚህ ጉዳይ ላይ ጥያቄ እየጠይቃችሁኝ ነበረ። በውስጥ መስመርም እንዲሁም በኮሜንት ላይም ብዙዎቻችሁ እያጋራችሁ ነበረ። አቤል ሁኔታዎች እንግዲህ አሁን አቤል እንደሚለው ሌላ መንገድና ሌላ መልክን ይዘው መጥተዋል። እኛም እንግዲህ በተደጋጋሚ አቤል ከአብርሃም ሕይወት በቅጽበት የወጣበትን መንገድ በጣም ለማየት እየሞከርን ያለበት ሁኔታዎች ነበሩ። ብዙዎችም ጥርጣሬያቸውን ሲናገሩ ነበረ። እንግዲህ በሱም ዙሪያ አሁን መቃወጫዎቹን ያገኘ ነገር ያለ ይመስላል። ምላሽንም አቤል የሰጠበት ነገር አለ። ነገር ግን ትናንትና ካደረገው ነገር በኋላ አቤልም ትልቅ ችግር እንደገጠመው ሰምተናል። ከሩታና ከኤፍሬም ከባድ ዛቻዎችና ስድቦችን እያስተናገደ ይገኛል። እንዲሁም ከፍቅረኛው ጋርም ጸብ ውስጥ እንደገቡ ተሰምቷል። ውድ ቤተሰቦች ይሄ ሁሉ ጉዳይ እንግዲህ ምን አይነት መልኮችን ይዞ እየመጣ ነው የሚሉትን በዝርዝር የማጋራችሁ ነገር ይሆናል። እንዲሁም አብርሃም ሁሉንም አንድ ላይ እንዳፋጠጣቸው ተሰምቷል። በዚህም ዙሪያ ዝርዝር መረጃዎች ይኖሩኛል። እንግዲህ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ እንደምታውቁት በጣም በተደጋጋሚ እኛም ስናጋራ የነበረው አብርሃም የሄርሜላ ቀንደኛ ደጋፊና ሰፖርተር እንደሆነ ሁላችንም እናውቃለን። ከዚህ ቀደም በአብርሃም ዙሪያ ለተከሰቱት ሁኔታዎች ለተከሰቱት ነገሮች ከሩታ ጋር ለመጣላቱ መንስኤ ነው ተብሎ ከሚታሰቡ ሰዎች ብዙዎችም እንግዲህ ተቃውሟቸውንና እንግዲህ አቤል ላይ ትችታቸውን የሚያቀርቡባቸው ሁኔታዎች ይዘወትራሉም ይበዛሉ። አቤል አብርሃም ወደ ሄርሜላ እንዲሄድና ሩታ ለሱ የማትገባ ትክክለኛ ሴት እንዳልሆነች በጣም በተደጋጋሚ ሲናገር ይሰማል። ከዚህም አልፎ ተርፎ አቤል ብቻ ሳይሆን ከዚህ ቀደም የነበረው እንግዲህ አሁን በጣም በብዙ ጊዜ ከቅርብ ጊዜ በኋላ እንግዲህ በዩቲዩብ ላይ ብዙም የማናገኘው ብሩክም ቢሆን እንግዲህ በዚህ ጉዳይ ላይ ተባባሪ እንደሆነና ቀንደኛ የሄርሜላ ጓደኞች ተብለው ወይም ደግሞ በደጋፊነታቸው የሚታወቁት አቤልና ብሩክ እንደሆኑ እናውቃለን። አሁንም ቢሆን እንግዲህ ሄርሜላን ከጎኗ ደጋፊነቱን የተወ አይመስልም። እንግዲህ በአብርሃም ዙሪያ የሚከሰቱት እያንዳንዱ ነገሮች ብዙ ወቀሳን እንዲሁም ጥርጣሬያቸውን ሲያጋሩ የነበሩ ሰዎችም ነበሩ። አቤል በዚህ ጉዳይ ላይ ስሙ ሳይካተት የቀረበትም ምክንያት ለምንድን ነው የሚሉ በውስጥ መስመርን በጣም በተደጋጋሚ እየተጋሩን የነበሩ መረጃዎች ነበሩ። ምክንያቱም አቤል እንግዲህ ቀንደኛ የሄርሜላ ደጋፊ እንደመሆኑ መጠን ሄርሜላና አብርሃም አንድ ላይ እንዲሆኑ እንዲሁም ሩታና አብርሃም ደግሞ እንዲለያዩ የሚፈልግባቸው መንገዶች ሁሉ ብዙዎች በዚህ ቅጽበት አብርሃም ታሟል ሲባል ወደ ራሱ የፍቅር ህይወትና እንግዲህ ከፍቅረኛው ጋር የራሱን ህይወት መንገድ ማመቻቸት ሁኔታ ላይ የመሄዱ ነገር ብዙም የተዋጠላቸው አይመስልም። ምናልባት የሆነ ነገር አድርጎ ከሆነ ያንን ነገር ለመሸሽ ሲል በዛ ዙሪያ የአብርሃምን ነገር ችላ በማለት እየሄደ ያለበት ሁኔታ ሊሆን ይችላል ብለው በጣም ብዙዎች ጥርጣሬያቸውን ሲገልጹ ነበረ። ነገር ግን እንግዲህ አሁን ሰሞኑን እየተመለከትን ያለነው ነገር እንደሚያሳየው ከሆነ በትላንትናው ቪዲዮም አቤል በራሱ በሩታና በኤፍሬም ዙሪያ የራሴን መረጃ ይዤ መጥቻለሁ እያለ እየተከራከረ ይገኛል። እንዲሁም ሰሞኑን እንግዲህ ከሄርሜላ በመራቅ የራሱን ህይወት ያመቻቸ በመምሰል ከሩታና ከኤፍሬም ጋር እርቅ በመመስረት እንግዲህ እነሱን ሲሰልልና በእነሱ ዙሪያ ያሉትን ነገሮች ደርግ እንደነበረ ለማሳየት የሞከረ ያለበት ሁኔታዎች ነበሩ። ነገር ግን ውድ ቤተሰቦቼ ይሄንን ጉዳይ በዝርዝር ለመመልከትና መረጃዎችን እንዲያጋሩ ባደረግነው ጥረት መሰረት አቤል ከአብርሃም ህይወት የወጣው ወይም ደግሞ ወደ ራሱ ከሶሊ ጋር ያለውን የፍቅር ግንኙነት ለማስተካከል የሄደባቸው ቀናቶችና አብርሃም ታሟል የተባሉት ቀናቶች የማይገናኙና አብርሃም ዙሪያ የነበረበት ጊዜያቶች ስለነበሩ ይሄ ጉዳይ ምናልባት ከፎቶ ጋር ወይም ደግሞ ፎቶዎቹ የተቀናበሩ ሊሆኑ እንደሚችሉ እየተገመተ ይገኛል። እንደ አቤል ንግግር ከሆነ እንግዲህ ሁላችንም እንደሰማ ነው ቪዲዮና ፎቶዎቹን እሱ እንዳመጣና ከሩታና ከኤፍሬም ጋር በመግጠም ይቅርታን በመጠየቅ ከነሱ ጋር እርቅ በመመስረት አብርሃም መታመሙን ተከትሎ ከነሱ መረጃዎችን ለመሰብሰብ እየጣረ ያለበት ሁኔታዎች እንዳሉ ነበር ሲናገር የነበረው። ነገር ግን አብርሃም ከነሩታ ጋር ይቅርታ የጠየቀበት ጊዜያቶችና አብርሃም የታመመበት ቀናቶች የማይገናኙ ቀናቶችና መረጃ ለመሰብሰብና ለአብርሃም ያሳየው የፎቶ ቀናቶች እነሱ አብርሃምን ለማሳመም ወይም ደግሞ አብርሃም ላይ የሆነ ነገር ሊያደርጉበት የሄዱ ቀናቶችንን እንደዚህ አይነት ሴራዎችን ገና ሲጠነስሱ የነበሩ የቮይስና እንግዲህ
የድምጽ ቅጂዎችን ነበር ለአብርሃም ሲያሰማው እንደነበረ ብዙዎች አጋርተውናል። በዚህ ጉዳይም እንግዲህ አቤል ይሄንን ጉዳይ ሊያገኘው የሚችልበት ምንም አይነት መንገድ አይኖርም። ምክንያቱም አብርሃምን መታመሙን እንግዲህ ከዛ በኋላ የተመለከተው አቤል መሀል ነው ወደ እነ ሩታና ወደ ኤፍሬም ህይወት በይቅርታ መልክ ሊገባ የቻለው። ከዚህም አንጻር ቀናቶቹና ጊዜያቶቹ ከአብርሃም ህመም ጋርና የአቤል የይቅርታ ጊዜያቶች የማይገናኙ ስለሆነ በራሱ የፈበረከውና ሩታና ኤፍሬምን ለማጥፋት ሲል ይህንን ያደርገዋል እያሉ ብዙዎች በዙሪያቸው የሚገኙ ሰዎች መረጃዎችን እያጋሩን ይገኛሉ። ውድ ቤተሰቦቼ እንግዲህ ይህን ጉዳይ አብርሃም በራሱ አጣርቶ ለመድረስ እነ ሩታንም እንደቀጠራቸውና ብዙም ዙሪያ ሰፋ ያለ ንግግር እንደሚያደርጉ ሁሉንም በአንድ ላይ ለመጋበዝ እንግዲህ ራሱም ውሳኔውን እያሳወቀ ይገኛል። ነገር ግን ኤፍሬም እና ሩታ እጅግ በጣም የተበሳጩ ይመስላሉ። ምክንያቱም ለአቤል በጣም ብዙ የስልክ ጥሪዎች እየደረሱት ይገኛሉ። በተለይ ኤፍሬም አቤልን ፍለጋ ወደ ቤት ድረስ እንደሄደና ሄርሜላ ጋም ሄዶ አቤል ምናልባት እዛ ሊገኝ ይችላል። ከሄርሜላ ጋር ሰሞኑን አቤል ወደዚህ ከመጣ በኋላ እንግዲህ አዘውትሮ ከሄርሜላ ጋር እንደሚውል የተመለከተው ኤፍሬም አቤልን ፍለጋ ሄርሜላ ቤትም እንደሄደ ሰምተናል። ውድ ቤተሰቦቼ ምክንያቱም እንግዲህ ኤፍሬም አቤል ከነሱ ጋር እርቅ ሊመሰረት የቻለበት ዋነኛው ምክንያት ፍቅረኛው ከነሱ ጋር እርቅ እንዲመሰረት ስለፈለገችና ይህንን ጉዳይ እንግዲህ እንድታመቻችለት የተደረገ ነገር ስለሆነ በዚህ ጉዳይ ላይ በእነሱ መሀል ገብቶ ሊያደርግና ሩታና አብርሃምን ለማለያየት የጣረበት ያለው መንገድ ኤፍሬምን ትንሽ ያበሳጨው ይመስላል። ኤፍሬምን በስሜት በመነሳሳት እንግዲህ ሄርሜላ ቤት በመሄድ አቤልን አግኝቶ ከሱ ጋር ለመጣላትና ግብግብ ለመፍጠር እየጣረ የነበረበት ሁኔታዎች ተመልክተናል። ነገር ግን አቤልን በዛ አካባቢ ሊያገኘው አልቻለም። ለአቤል በተደጋጋሚ የስልክ ጥሪ ከኤፍሬምም ሆነ ከሩታ እየተደረገለት ቢሆንም ግን ምንም አይነት ምላሾችን አቤል እየሰጠ እንዳልሆነ ነው የሰማነው መረጃ የሚያሳየው። ውድ ቤተሰቦቼ በዚህም ዙሪያ እንግዲህ አቤል ድብቅ ሩታና ኤፍሬምን እየሰለለ እንደሆነ እያጋራ ያለው መረጃ እነ ኤፍሬምን ያበሳጨው ምክንያት እውነትም እነሱን እየሰለለ ስለነበረ ወይንስ የተቀናበሩ ፎቶና ቪዲዮዎችን እያጋራ ስለሆነ የሚሉት ነገሮች አሁንም ቢሆን በጥያቄ ውስጥ ያሉ ነገሮች ናቸው። ምክንያቱም ከዚህ በኋላ እንግዲህ ለሚቀርበው እያንዳንዱ ምላሽ ሩታና ኤፍሬም የሚሰጡበት ሁኔታ ላይ የተመሰረተ ሊሆን እንደሚችል ነው ብዙዎች እያጋሩን የሚገኘው። በሌላ መልኩም እንግዲህ ከአቤል ከፍቅረኛው ጋር ያለው ነገር በዚህ ጉዳይ ላይ ትንሽ የሻከረ አይነት ነገር ይመስላል። ምክንያቱም ፍቅረኛው እንግዲህ ሁላችንም እንደምናውቀው ከሩታና ከአብርሃም ጋር እንዲሁም አቤል ደግሞ ከራሱ ፍቅረኛ ጋር ለመታረቅ መንስኤ የሆኑት እርስ በርስ በመተጋገዝ እንደሆነ ሁላችንም እናውቃለን። እንግዲህ ሩታና ኤፍሬም እንደምናውቀው ከሶሊ ጋር አቤል እንዲታረቅ ብዙ ነገር እንደጣሩ ሶሊም በራሷ ስትናገር ሰምታችኋል ብዬ አስባለሁ። ራሳቸው የዩቲዩብ ቻናል ላይ እንደለቀቁት ማለት ነው። እንግዲህ ሶሊም ከእነሱ ጋር ይቅርታ እንዲጠይቅና ወደ እነሱ ህይወት ገብቶ እነሱን ማገዝ እንዲጀምር ከሩታ ጋርም ያሉትን ነገሮች ሰላማዊ በሆነ መንገድ እንዲፈታ ያደረገችበት ሁኔታዎች ነበሩ። እነዚህ ጉዳዮች ምናልባት በሁለቱ ፍቅረኛሞች በሶሊ አማካኝነት የተጠነሰሰ ሊሆን ይችላል ብለው ግምታቸውን እያስቀመጡ የነበሩ ሰዎች ነበሩ። ነገር ግን ይሄ ጉዳይ እነ ሩታ ላይ ይህንን ጉዳይ እነ ሩታ እንዳደረጉና አብርሃምን እንዳሳመሙት አድርጎ የማስረጃ ነገሮችን ያቀረበበት መንገድ ለብዙዎች ያልተመቸ ነገር ሆኗል። እንዲሁም እንግዲህ ሶሊም በዚህ ጉዳይ ላይ ያኮረፈች ይመስላል። ይህም ጉዳይ በአብርሃምና በእሷ መሀል ትንሽ ግብግብ እንዲፈጥር የሚችል ነገር እንደመሆኑ እንግዲህ እሷም ከነሩታ ጋር በደረሳት ተቃውሞና አቤል ይህንን ነገር አድርጓል የሚሉ ተጽዕኖዎች በእሷ ላይም እየደረሰ ስለሆነ እሷም እንግዲህ ከአቤል ጋር ያላትን ነገር እያሻከረባት ያለ ነገር ይመስላል። ውድ ቤተሰቦቼ አቤል እንግዲህ ይህንን ነገር እውነትን ለማምጣት ወይንስ ሄርሜላ ከአብርሃም ጋር እንድትሆን ለማድረግ አስቦ ያደረገው ነገር ይሁን አሁንም ቢሆን የተረጋገጠ ነገር አይደለም። ነገር ግን ነገ በሚካሄደው ነገር ላይ አብርሃም ሁሉንም ነገር ቋጭቶ ሊያገኝ ይችላል ተብሎ እየተጠበቀ ይገኛል። እንዲሁም ቡዜ በራሷ እንደነገርኳችሁ እንግዲህ የራሷን ማስረጃዎች እያሰባሰበችና በቅርቡ ልታፈነዳው የምትችለው ከባድ ሚስጥር እንዳለ እየተናገረች እንደሆነ አጋርቻችሁ ነበረ። እሱም ጉዳይ ምናልባት እንግዲህ ቡዜም የምታቀርበው ነገር ካለ አንድ ላይ ሁሉም ሰዎች እንደ ቤተሰብ ተሰባስበው እውነታው የሚወጣበት ቀን ሊሆን ይችላል ተብሎ ይጠበቃል። በዚህ ዙሪያ እንግዲህ በነገው ዕለት አዲስ መረጃ የምናገኝ ከሆነ ለእናንተ ማድረሳችን እንቀጥላለን። ነገር ግን ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ሁልጊዜም ኮመንቱ ለእናንተ ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።